አለበለዚያ ግን ማለት ነው እንጂ አብረን ስራችን ያፈፈያት ግን እየሰማሽ ነው? አዎ ትዳር በገንዘብ አይቀየርም። ትዳር ነው። እኔ እያስተዳደርኩሽ አይደል? ገንዘብ ከሌለ ትዳር አለ እንዴ? አንተ ደግሞ ደስተኛ ሆነ የምትኖረው ሰርቼ እያመጣው ቤቱን እያስተካከልኩ አይደል እንዴ? ከዚህ በላይ ምንድነው የምትፈልጊው? እኔ ከዚህ በላይ የሆነ ነገር ነው ወይስ ሌላ ነገር? የራሴ መኪና ምናምን መኖር አለበት። ክፍለ ሀገር ሳይሆን አዲስ አበባ ውስጥ ቤት የሆነ በቃ ነው እንዴ? ደስ ሲል ሲጀመር ልንገርሽ፣ ከዚህ በኋላ ማለት ነው እንደዚህ አይነት ሀሳብ ከህሊናሽ መውጣት መቻል አለብሽ። በቃ የቤተሰብ ኃላፊነቱ እኔ ጋር እንጂ አንቺ ጉዳይ አይደለም። ወይም ደግሞ ማለት ነው ውስጥሽ ሌላ ነገር ካሰበ ብቻ ልትነግሪኝ ይፈልጋሉ። ለምሳሌ ምን? ምክንያቱም አሁን በዚህ ሰዓት ላይ እንደዚህ አይነት ሀሳብ ማሰብ ለኔ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እና ዛሬ ማለት ነው እንደተለመደው ናቲን በጥያቄ አጨናንቀዋለሁ። ጥያቄ ሳይሆን በቃ የሆነ አለ አይደለ የሆነ ቦታ ሄዳለሁ ምናምን ብዬ ማለት ነው አረብ ሀገር ሄዳለሁኝ ተመልሼ ምናምን ብዬ እንደዛ ጠይቀዋለሁ። ምን ይልሆን መቼም እሱ ሲነሳ ማለት ነው እስካሁን አይደለም ከዚህ በኋላ መሄድ ቀርቶ እዛ የቆየሁበትን ጊዜ ሲያስበው ማለት ነው ይናደድብኛል። እና ዛሬ ራሱ ማለት ነው በቃ ወደ አረብ ሀገር ልሄድ ነው እናቴ ጋር ልጄን ትቼ ምናምን እለዋለሁኝ። ምን ይልሆን ምን እንደምን እንጃ ማርያምን ራሱ ማለት ነው ታስበው ምን ይልሆን ነው ወዶችዬ እስኪ ምን ይላል ብላችሁ ገምቱ እስኪ እናንተም እኔም እስኪ ምን እንደሚል ያው ዋገጭ እንደሚል ምንም ጥርጥር የለውም። እየቀለድሽ ነው ምናምን ነው የሚለው። እኔ ደግሞ ስሬሱኝ ነው ዛሬ ማለት ስሬሱኝ መሄድ አለብኝ ምናምን እዚህ አልተመቸኝም ምናምን እላለሁ። ግን ያው እግዚአብሔር የተመሰገነ ምንም ነገር የጎደለብኝ የለም ማለት ለመናገር ያው እግዚአብሔር ይመስገን አሁን ላይ ሁሉም ነገር መልካም ነው። ኢቭን ደግሞ ልጅ ከመጣ በኋላ ሁሉም ነገሮች ተስተካክለውልኛል እግዚአብሔር ይመስገን። አይደለም ከሰው ሀገር መመኘት ቀርቶ በቃ የትም ቦታ መሄድ አልፈልግም። አይደለም ለአረብ ሀገር ቀርቶ የትኛው ቦታ ማለት ነው ከኢትዮጵያ ውጪ የትም ቦታ መውጣት አልፈልግም። እና ውዶችዬ ዛሬ ምን እንደሚላት እናየዋለሁ። እስኪ ሰዎች ሾፍ ያደርግኛል በዛም በዚህ ምን አስበው ነው አዲስ ነገር ሆኖባቸው ነው መሰለኝ። ብቻዋን እያወራች ነው ብሎ ነው እርግጠኛ ነኝ። ካሜራው ደበቅ ያለ ስለሆነ ብቻዋን እያወራች ነች ልጅ ምን ሆና ነው ምናምን ብሎ ነው። እና ውዶችዬ እስኪ ናቲ ሲመጣ ደግሞ ምን እንደሚል ማለት ነው እርግጠኛ ነኝ ጓገጭ ማለቱ አይቀርም። አብረን እናየዋለን። አብራችሁን ተከታተሉን። እስኪ ምን ይልሆን ያው እየመጣ ነው ዙሮ ያው ተንኮል እንዳሰብኩበት ያውቃል። ምን ይሆን ምናምን በቃ ነው እርግጠኛ ነኝ ተንኮል እንደሆነ እርግጠኛ ነኝ። ገባዋል በዚህ ብርድ አሁን በስማም ለተንኮልኩ ግን ማርያምን ይበርዳል። አለባበሴም ብዙም አይደለም ልጄን ግን ያው አሪፍ ልብስ ላይ ያለበስኩ ነው የሚሞቀው። ለኔ ግን አለባበሴ ብርድ ይበርዳል በጣም። እና መጣ ሰላም እናቱ የኔ እናት እንቷ ውዴ የኔ ፍቅር ደህና ነሽልኝ? እግዚአብሔር ይመስገን። ናፈቅሽኝ እኮ ይሄ ናፍቆት ወደ ሌላ እንዳይሄድ ብቻ ፈራ። ዛሬ ግን ሰላም ነው? ሰላም ነው። ምን ነው ይሁን ነገር ተሰማ እንዴ? የሆነ ነገር እያሰብኩ ነበር። ብቻ አንቺ የደነገጠ ስሜት እያየሁ ነው። አይ አንተ የሆነ ነገር ልክ አይደለሽ። ናፍቀሽኛን እያልክ ነው ናቲ? የሆነ ቦታ ላይ መሄድ አስቤ ነበር። ምን ትላለህ? የት ነው የምትሄጂው? አረብ ሀገር። ባንዴ አረብ ሀገር? ቀልደኛ አቀልጅ እባክሽ። ማለት እንደዚህ አይነት ቀልድ ያው ስለማይሆን ነው እንዴ። ደህና ብር እኮ አሁን ላይ እኮ በቃ ችግር የለውም። ደህና ብር ይዤ መጥቼ አብረን ሰርተን በቃ የሆነ ነገር በቃ ለመስራት ደህና ነገር በቃ የሆነ በቃ አይደለ ሰፋ ያለ ገበያ ምናምን የሆነ ገበያ ማከር ምናምን። እኔ የምለው ማለት ነው እስካሁን የሰራሽ ምንድን ነው የሰራልሽ? ምንድን ነው እስካሁን የለፋሽበት ምንድን ነው የሰራልሽ ነው ጥያቄ። እሱን ራሱ ልትመልሽልኝ ይገባል ጥያቄ። ምክንያቱም አሁን እስካሁን ድረስ አረብ ሀገር የቆየሽበት ዘመን ይታወቃል፣ ታውቂዋለሽ። ማንም ሰው ስለ አንቺ የሚያውቅም ሰው ሊኖር ይችላል። ግን ምንድን ነው የሰራሽበት ነው ጥያቄ። ወይ እንድትመልሽልኝ ይፈልጋል። ቢያንስ ቤተሰብ ረድቼበታለሁ። አሁን ደግሞ ለቤተሰብ ምናምን አረዳም ለትዳሬ ብቻ ስለሆነ ቤተሰብ ይረዳል። ከዚህ በፊት ቢያንስ ትዳር ምናምን የለኝም ነበር። አሁን ግን ትዳር አለኝ፣ ልጅ አለኝ። ትዳሬና ማከብር ልጅ ነኝ እና የተወሰነ ሰራርቼ ብመጣስ 2 አመት ብቻ ከዛ በላይ አልሰራም። የማይሆን ነገር አታስቢኝ ናቱ። እንደዚህ አይነት ቀልድ ደግሞ አይመቸኝም። ብዙ እንደዚህ አይነት ጥያቄዎችን ሰሞኑን እያጎረፍሽ ነው ላይ ስራ ታርቂ። ምክንያቱም ማለት ነው አሁን እንደዚህ አይነት ማለት ይሄንን ነገር የምናስብበት ታይም ላይ አይደለም። እንዴት አንቺ ያልሽውን ስራ ትተሽ ነው እንዴ አረብ ሀገር ካረኝ? ኡፍ እኔ በቃ ስራ ወሬ አታብሽ። ስራ ታርጊ።
ወንድ ልጅ ደግሞ ብዙ አይለፈልፍም፣ አንዴ ነው የሚናገረው። እናም ችግር አለ። ይሄ እኮ ለትዳራችን ነው። ይሄን ነገር ሳይችል በመጣ ትዳራችን ትላለች። ትዳርሽን በትንሽ ሄደሽ ነው አንቺ በትንሽ ማን ነው የሚሰበስብልሽ? ገንዘብ ነው አንቺን ትዳር የሚሰበስብልሽ? ይሄንንም አስታውሽ። ምን እንትን እላለሁ፣ ምን ትዳር የሚበትን እላለሁ። ማንኛውም ሰው ይሄዳል እየሰራ የሚመጣ ባጭሩ የምታዳምጪ ከሆነ ላስረዳሽ። እናቱ ስለማይዋጥልኝ እኮ ምን ልጅሽን አሳድጊ። ልጅ ምን ይሆናል እንዴ? አሁን እኮ 6 ወር እስኪሞላ ድረስ ነበር እንጂ አሁን እኮ እግዚአብሔር ይመስገን ምግብ መራሱ ጀምሯል። ኧረ እባክሽ እና የኔ ቀልደኛ ቀልድ አቁም። እንደዚህ አይነት ቀልዶች መቆም አለባቸው። ተደጋጋሚ እየቀለድሽ ስርዓት እኔም ቀልድበት ታይም ላይ አይደለም። ስነ ስርዓት አድርጊ፣ አትጨቃጨቂ። እኔ ለጨቀጭቅ አይደለም የመጣሁት፣ ወክ ኢንጆይ ለማድረግ ነው የመጣሁት። እንዴ ኢንጆይ አንቺ ዝንጥ ያለ ህይወት መኖር አትፈልግም? ኧረ እባክሽ አዘነጥሽኝ። እስካሁን እኔ በትዳር ውስጥ አልነበረም። እስካሁን አዘነጥሽኝ። በፊት ትዳር አልነበረንም። አሁን ላይ አንቺ ሰርተሽ አምጥተሽ ነው እንዴ የምታዘንጭኝ? ያምሻል። ከዚህ በኋላ ነው ያልኩት። ወሬ አታብሽ። አንቺ ሰርተሽ አምጥተሽ እኔን አታዘንጭኝም። ስለዚህ ምንድነው መሆን ያለበት ማለት ነው? በቃ ልጅን ዘነጭ። አሁን እኔን ትተሽ ወደ ልጅሽ ዞርሽ። ስለዚህ አሁን የሚጠበቅብሽና የሚገባሽ ምንድነው? አርፈሽ ቁጭ በይ፣ ትዳርሽን ምሪ። ከዚህ በኋላ የሚያስፈልጉና የሚጠየቁ ጥያቄዎች የቤተሰብ ኃላፊነት አለብኝ። የትኛውን ነገር እኔ ራሴ እወጣዋለሁ። ስለዚህ ደግሞ ከዚህ በኋላ ሌላ ነገር አደርጋለሁ የምትይ ከሆነ ሙሉ ትዳርሽን ፈተሽ መሄድ ትችላለሽ። ጨረስኩ። ከዚህ በኋላ ሌላ ጥያቄሽ ከተመለሰልሽ ሌላ ወይ እንደማታወቂ ተስፋ አደርጋለሁ። ይሄን ነገር ግልጽ ነው ማለት እንዴ? ሰርቼ ለምን ጠላልኩ እንዴ? ትዳርሽን በትኝ የምትለው ያማ ወሬ አታብጂ። አትሄጂም ካልኩስ እኔ ፍቃድ እኮ የቤተሰብ ፍቃድ እኮ የባልሽ ፍቃድ መኖር መቻል አለበት። እዚህ ላይ እኮ እንዲፈቅድልኛል እንዴ? አልፈቅድም። አትሄጂም። ለምን አትሄጂም አልኩሽ እኮ። ምን አስበህ ነው እንዴ? ምን አስበህ ነው አይባልም። አትሄጂም ካልኩሽ አትሄጂም። በቃ ሌላ ነገር አታስወሪ። ደግሞ እኔን አታናድጂ። በየቀኑ ሌላ ንዴት፣ እኔ ለመፈተን ሌላ ነገር አታደርጊ። አቁሚ። በቃ ይብቃሽ። እኮ አንተ መፈተናለህ ናት። ተረጋጋ። መጀመሪያ ሰሞኑን እያደረግሽ ያለሽው ነገር አጠቃላይ ሁሉ ለኔ ፈተና። አንቺ ስነ ስርዓት አድርጊ። የምሬን ነው የምነግርሽ። ስነ ስርዓት ካደረግሽ ስነ ስርዓት ታደርጊያለሽ። አለበለዚያ ግን ሁሉም እኔ ጋር እንደዚህ ጭቅጭቅ የምትጨቃጨቂ ከሆነ ያለንበት ሁኔታ መደማመጥ ካልቻለ ሌላ ችግር። ይሄንን ደግሞ ማድረግ ካልቻልሽ ካልቻልኩ ሌላ ችግር። ስለዚህ ከዛሬ ቀን ጀምረሽ እንደዚህ አይነት ጥያቄዎችን እንዳታነሽልኝ ለራስሽ ከገባሽ። ይሄንን ደግሞ የኔ ኃላፊነት ብቻ ነው። አሁን እኮ ለፒዛ ምናምን ይላክልኝ ምንም የሚቆይበት እንደስ ከዛሬ እኮ የሚቆይበት ምናምን አይደለም። ጀምረሽዋል? አልሰማሁም። ጀምረሽ ፓስፖርት ምናምን አሳክያለሁ። የነበረው ፓስፖርት እሱማ ኦልሬዲ የወጣ ፓስፖርት ነው። እድሳት ብቻ ስለሆነ ምንም ችግር የለውም። ግን ፕሮሰሱን ጀምረሽዋል ማለት ነው። ኦልሬዲ በቃ አልቋል። አሁን ዛሬ መቼም የሆነ ነገር ላይ ሆነሽ ነው ይሄንን አይነት ጥያቄ የጠየቅሽኝ ይመስለኛል። በራሴ ባይሆን ነው እዚህ ጥያቄ አጠይቀኝም ዛሬ የተገቢም ስለማይሆን ማለት ነው። እሺ ጀምረዋል። ጀምረሽዋል? ጎበዝ ልጅ። ለማንኛውም ማለት ነው ይሄን ሀሳብ ማታቆሚ ከሆነ ከቤተሰቦች ጋር ያለን ነገሮች እናወራበታለን። ከቤተሰብ ጋር ከዚህ በኋላ እንደዛ ነው እንዴ? እነሱ እኮ አያውቁም አይደለም። ጉዳዩን ወደ ቤተሰብ ወስደዋለሁ። ለምን? ምክንያቱም ይሄ ነገር የጠራ መሆን አለበት። አንቺ በቃ ስርዓት ካልያዝሽ እኮ ቤተሰብ ነው ሁሉ ኃላፊነት ሊወስድሽ የሚችለው። ለአንቺ ሁሉም ጉዳይ የሚወስደው ይሄን ኃላፊነት የሚወስድሽ ቤተሰብ ነው። ምን ማለት ነው? ማለትም ይሄን ነገር ኃላፊነት ቤተሰብ ውስጥ ማስተካከል የሚችለው ራሱ ስለሆነ ከዚህ በኋላ ያለኝ ነገር አወርዳለሁ። ቤተሰብ ከዚህ ጋር ምን አገናኘው? አትሰሚ ከሆነ እንደዛ ነው። ከዛ ውጭ ሌላ ወሬ ምናምን አታምሽ። እኔ ግልጹ ነው እየነገርኩሻለሁ። ከዚህ በኋላ ሌላ ነገር ምናምን ካወራሽ ከኔ ጋር ተጣይ። እኔ እንደዚህ አይነት ጥያቄዎችን ደግመሽም እንድታነሽልኝ አልፈልግም። ብዙ ደግሞ አታስለፍልፊ። ሜዳ ላይ ነው ያለው። ፒዛ ናፈቀኝ፣ ሃምበርገር፣ በቃ የሆነ ነገር። አሁን ላይ በረከት ጾም ነው፣ ግን ጾም ሲፈታ ምናምን ከብሰ መግሎባ ምናምን ነገሮች እነሱን ሳስባቸው እንቅልፍ ራሱን አስብ። ቁጭ ብለሽ አድርሽ የምትሰሪው ቁጭ ብዬ የማደርኩ የማደርኩ የምር ማለት እነሱ ናፍቁልኝ ነው። በቃ ምን አሰብ የራስሽ ጉዳይ እባክሽ። ምን አገባኝ? እኔ ደጋግሜ ተናግሬያለሁ። ይሄን ነገር ማትሰሚ ከሆነ አስወጣኝ። ህይወትሽ ቀልድ ከሆነ ቀልጅበት። እኔ እንደዛ ቀልድ ምናምን አቁሜያለሁ። እኔ ብዙም አብዛኛው ነገር ቁም ነገር ላይ እንጂ ቀልድ ላይ ብዙም አይደለም። እሺ ከወቅሽበት ቀልድ ነው በቃ ይሆንልክ። እሺ ሲጀመር ከዚህን ቀን በኋላ ከዛሬ ቀን ጀምረሽ እንደዚህ አይነት ሀሳብ ብታነሺ አይነት ይሄ በቃ ቀልድ ሆነ እኮ ግጭት ምናምን ነው የሚፈጠረው ቤት ውስጥ። ቀልድ ነው አልኩ። ደግሞ ልጅሽን በስርዓት አሳድጊ። ከዚህ በኋላ ማለት ነው በቃይ ብዬ ገባሁ። ለምን ይመስላል አስጠልቶኝ አንቀጥቅጦኝ አይደል እንዴ? ስለዚህ አላስበውም እንደዚህ አይነት ነገር ቀልድ ነው።
ና አንቺ ግን አይደብርሽም እንዴ? እንደዚህ ምንም የሚደብር ነገር የለም እያልኩሽ አይደለም። ምን አስበሽ? አይ እኔ እንደውም ማለት በእንትኑ አረብ ሀገር ሄዳለሁ ሳይሆን ማለት ነው አረብ ሀገር ያሉ ልጆች ወደዚህ መጥተው ሀገራቸው ላይ መስራት እንዳለባቸው ነው እንጂ መክራቸው የመሄድ ሀሳብ የለኝም። ውሸቴን ነው። ሲጀመር ደክሞኝ ሰልችቶኝ ማንን ቅጥቅጥ አድርጎ ነው የመጣሁት። ያው መስራት ባለብኝ ሰዓት ሰርቻለሁ፣ እግዚአብሔር ይመስገን። ያሳለፍኳቸውን ጊዜያቶች ወደኋላ ሄጄ እንትን ማለት አልፈልግም። መጥፎ ጊዜ ነው ብዬ ወይም ምንድነው እንደዚህ ነው ብዬ ለወቅስም ልንም አልፈልግም። መስራት ባለብኝ ሰዓት ሰርቻለሁ፣ ማረፍ ባለብኝ ሰዓት ደግሞ ማረፍ አለብኝ እና እንደውም ለጓደኞቼ የምላቸው ኑ እዚህ ጋር ማለት ነው እዚህ ጋር ስሩ ተለወጡ ነው የምለው እንጂ እኔ እሄዳለሁ ብለው ውሸቴን ነው። እሺ ምን ትላለህ በሚለው ወሬ አታብዣንቺ። እንዴት በየቀኑ አዳዲስ አጀንዳ እያመጣሽ ነው? ምን ችግር አለው? ውስጤን ማለት ነው ሰላሜነት አብዛኛው ስነሰት አድርጊ። ከዚህ በኋላ እንደዚህ አይነት ነገር መስማት አልፈልግም። ቀልድ ምናምን በጣም ሰልችቶኛል። የምሬ ነው የምነግርሽ። የሰውን አእምሮ አስቸግሮሽ ከተለያየ ቀን እስኪ ያው ማለት በቃ ምን አይነት አመለካከት እንዳለህ ምናምን ለአንዳንድ ጊዜ መገመት እኮ ባለም መገመት ጥሩ ነው። ምን ማለት ነው? እኔ እንደዚህ አይነት ነገር ከምትገምጪኝ ማለት ነው ብታደርጊው ይሻለኛል። እና ልሄድ እንዴ? ለእኔ የሚሻለኝ እሱ ነው። ሲጀምር ጥርግ በይ ምክንያቱም አንቺ በየቀኑ የምትይው ነገር የምታደርጊው ነገር ስለማትይ በየቀኑ የምታወሪው ነገር በጣም ይሰለቻል። እግዚአብሔር ከዚህ በኋላ እንደዚህ ወሬ ብታወሪ ከኔ ጋር ትጋጫለሽ። እንደውም ከዚህ ይልቅስ በቃ አንቺ ቀልድ ነው ትኛለሽ እንዴ? የምር ጥያቄ እየጠየቅሽ ኧረ በመድኃኒዓለም በጣም እንደሰለቸኝ ደጋግሜ እየነገርኩሻለሁ። እናቴ ትሙት በጣም ነው የሚያስጠላው። አይዞህ ምን ነው ጥላኝ ትሄዳለሽ? ነው እንዴ? ልጅስ ለምን ድርጋቴም ከፈልሽ ልጅን ለማን ጥዬ? እኔ አንዳንዴ እኮ ሰው ለምኜ አላኖርም፣ ፈቅጄ እንጂ ፈልጌ እንጂ ሰው ለምኜ አላኖርም። እና ትዳርህን እንደዚህ እየሰማሽ ነው? ሰውን እኔ ራሴ ፈቅጄ ማለትም ፈቅዶ እንጂ ሰው መኖር የሚችለው ለምኜ ካኖርኩት ጥሩ አይደለም። ጥጋቤ የተሰማው እየለመንኩት ለምን አኖረዋለሁ? እኔ ይሄን ምክር ከሰማሽ ምን ስሚ፣ ካልሰማሽ ደግሞ አንድ ቀን አይ ውሸቴን ነው አልኩት። አንገትሽ ለምን እንደዚህ አትቆይ? አያገባም። ስፖርት እኮ ነው ጥሩ ናቲ፣ ስማ ጥሩ ነው ስፖርት ነው እኮ እና ድራማዎችን አቁም። አይ ለማንኛውም ነገርኩህ እኮ ቀልድ ነው አልኩህ። ምን ይላም በሚለው ነበረ እንግዲህ አንቺ ከስራ ሮጠሽ ጠርተሽ ካሜራ በጎን ደቅነሽ እስቲ ለኔ መጠራጠር እስኪያቅት ድረስ እያደረግሽ እንደዚህ አይነት ቀልድ የምትቀልጅብኝ ከሆነ እኔም ደግሞ አንተስ የሰራው ስራ ቀላል ነው ናቲ? ማንኛውም እንግዲህ አስቢበት በደንብ። ይሄን ነገር ለማድረግ ስታስቢ አቀርሽውን እቅድ በዛ መሀል ላይ ልታጭ የምትችይው ነገር ማቀድ ይችላልሽ። ከዛ ውጪ ግን እንደዚህ አይነት ነገሮች ስታደርጊ ለማንኛውም ውድ ተመልካቾቻችን ያው እንግዲህ ምን ይላል ነበር ጥያቄ አልፈቀደልኝም። እኔም ፍላጎት የለኝም፣ ፍቃድም የለኝም። ወደ እሱ ሀገር ለመምጣት ፍላጎት የለኝም። በሀገር ላይ ሰርቼ መቀየር መለወጥ ነው የምፈልገው እንጂ ተመልሶ አረብ ሀገር አይታሰብም። ከዚህ በኋላ የልጅ እናት ነኝ። ወጣትነት እድሜ ማን አሳልፌበት ልጅነቴን ጥላ ሄድክ ማለት ነው። በርቻቸው ይመችህ። የወጣት ስታስጠላ አላስጠላም እና የወጣትነት ጊዜን አሳልፌበታለሁ። ቢሆንም ግን እግዚአብሔር ይመስገን በስተመጨረሻ የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። ከስደት በኋላ ትዳር ማስወቶ ልጅ ወልዶ ምናምን አሪፍ ትዳር ውስጥ መኖር ቤተሰብ ማስተዳደር ደስ የሚል ጊዜ ስለሆነ ትዳሬን ጥዬ የትም ሀገር አልሄድም። ስደት የሚባል ነገር አይታሰብም። ባይ ባይ፣ ይመቻችሁ። ናቲ ጥሎኝ ሂዷን ቻው።